እየተማማርን ያለነው የነገረ ሃይማኖት ኮርስ ነው። ነገረ ሃይማኖት ማለት ስለ ሃይማኖት የሚያስተምር ማለት ነው። ወይም ደግሞ ሃይማኖት ምንድነው፣ ለምንድነው የሚለውን ጥያቄ የሚመልስ ትምህርት ማለት ነው። በነገረ ሃይማኖት ውስጥ ስለ ሀልዎተ እግዚአብሔር እንማማራለን። ስለ ሀልዎተ እግዚአብሔር ማለት የእግዚአብሔር መኖር ማለት ነው። የእግዚአብሔር መኖር ማለት ነው። እግዚአብሔር ራሱን በራሱ ያስገኘ አስገኝ የሌለው መጀመሪያ የሌለው ፍጻሜ የሌለው ዓለምን አሳልፎ እርሱ የሚኖር ዘላለማዊ አምላክ ነው እንላለን። ቅዱስ ዳዊት እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም፣ እግዚአብሔር አስቀድሞ ንጉሥ ነበረ፣ በባህሪው ይመሰገን ነበር፣ ባህሪው ታመሰግነው ነበር ብሎ ተናግሯል፣ ዘምሯል። ምን ማለት ነው? ባህሪውን ታመሰግን፣ በባህሪው ክቡር ነበር ነው። በባህሪው ብሩሃ ባህሪ ነው፣ ንጹሃ ባህሪ ነው፣ ቅዱሰ ባህሪ ነው። ባህሪው ታመሰግነው ነበር ማለት ክቡር ነው። በብርሃን ውስጥ የሚኖር በማይመረመርና በሚደነቅ ብርሃን ውስጥ የሚኖር ባህሪ ያለችው ነው እግዚአብሔር ነው። ጌታ ነው፣ ገዥ ነው፣ አስቀድሞ ገዥ ነው። ባህሪው እንዲህ ነው። ራሱን በራሱ አስገኝቷል። አስገኝ የለውም፣ እሱ ስምም የለውም። የሰው ልጆች በሚገባቸው ቃል እግዚአብሔር ይባላል። ሙሴ እግዚአብሔርን ስም ማን ነው ብሎት ነበረ? ሂድ እስራኤልን አውጣቸው፣ ሰማይኩ ገአሮሙ ለሕዝቤ፣ የሕዝቤን ጩኸታቸውን እንባቸውን ሰምቻለሁ፣ ሕዝቤን ጭንቀታቸውን ሰምቻለሁ። ፒራሚድ እንደሚሰራባቸው በደማቸው ህንፃ እንደሚገነባ አይቻለሁኝ። ስለዚህ በአንተ አድሬ ያወጣቸዋለሁ። ያንንም ቢቢል እንኳ በኩራትን ስፈጅበት ይለቃቸዋል። ባህር ከፍዬ ያሻግራቸዋለሁ። መና እያወረድሁ ውሃ እያፈለግሁ ወደ ተስፋይቱ ምድር ማርና ወተት ወደምታፈሰው ነቢያትና ካህናት ወደሚወለዱባት ምድር ይሄ የማይጠፋው ዘር ኢየሱስ ክርስቶስ ወደሚወለድባት ምድር ወደዛች ምድር አገባቸዋለሁ ብሎ ቃል ገባለን። በዚህ ጊዜ ሙሴ አንድ ጥያቄ ጠየቀ። ምን አለው? ስም ማን ነው አለው። እነሱ ሲጠይቁ ማን ነው እንዲህ ያለ ብለው ሲጠይቁ እኔ ማን ልበላ ስም ማን ነው አለው። እሱን ለኛ የሚያስረዳበት ሎጂክ ስም አላገኘም። ስላላገኘ ያልና የሚኖር ነው ስም ያለው። ግሩም እኮ ነው። ስሙ ማን ነው? ያልና የሚኖር ነው ስም። ከዛ በኋላ እንደ አማራጭ ሲሰጠው እንዲገባው ያልና የሚኖር ማለት ምን ማለት ነው ሲለው አምላክ አብርሃም፣ አምላክ ይስሐቅና አምላክ ያዕቆብ ነው። የአብርሃም የይስሐቅ የያዕቆብ አምላክ የዘላለም አምላክ ማለት ነው ብሎ ነገረው። ስሙን ነገረው። እግዚአብሔር ስሙ ይሄ ነው ማለት ነው። ያለና የሚኖር ነው ማለት ነው። ይሄ ጌታ ኤልሻዳይ ምናምን እንደዚህ የምንለው እኛ በሚገባን ቃል ብቻ እሱን እየገለጽ ነው። ከዛ ውጭ እሱ ስም የሚገልጸው አምላክ አይደለም። እና እግዚአብሔር በባህሪው ሁሉ ነው። የእግዚአብሔር መኖር የሰው ልጆች ሁሉ ጥያቄ መልስ ነው። ለምሳሌ ሰው ሲሞት ሄደን እናለቅሳለን። የምናለቅስባቸው ምክንያቶች 3 ምክንያቶች ናቸው። አንደኛው እኖራለሁ ብሎ ሲያስብ ነበረ፣ ሲሰራ ነበረ። ኃጢአትም ጽድቅም እየሰራ ብዙ ንብረትን አጠራቅሟል፣ ትቶት ሄደ ብለን እናለቅሳለን። በቃ የሰው ልጅ ህይወቱ እንደዚህ ነው። የሰው ልጅ የማይጨበጥ ነው። የሰው ልጅ በራሱ የመኖር አቅም የለውም፣ ስልጣን የለውም። የሰው ልጅ የሚያኖረው አካል አለ፣ እሱ ካልፈቀደ መኖር አይችልም ነው። እሱ ነው። ሁለተኛ ደግሞ እኛን ነው። ሰውየው የኛ ወይ ዘመዳችን ነው ወይ ልጃችን ነው ወይ ወላጃችን ነው። ከዚህ የተነሳ እናለቅሳለን። ሶስተኛ እሱ ከኛ ሲለይ እናለቅሳለን። በሶስተኛ ደረጃ ደግሞ ከእግዚአብሔር ፊት ሲቆም ምንድን ነው የሚፈረድበት? የሚሰጠው ቃል ምንድን ነው? ወደ ዘላለም ህይወት ነው ወደ ዘላለም ሐሳር ነው የሚሄደው የሚለውን ስናስብ እሱም ያስለቅሰናል። ግን ወደ እግዚአብሔር ነው የሚሄደው ብለን ነው ተስፋ የምናደርገው። የኛም የራሳችን ጥያቄ መልስ ይሄ ነው እንጂ የሰው ልጅ ጠያቂ ፍጡር ነው። ለዚህ ነው ጥያቄ የማንጠይቀው፣ አድሬሳችን የማንጠይቀው፣ ፍጻሜያችን የማንጠይቀው። እኔ አድሬስ የት ነው መነሻዬስ የት ነው ብለን ተጨንቀን እናውቃለን? የምንጨነቅ እንደውም ምን እበላለሁ ምን እጠጣለሁ በሚለው በዚህ በትንሹ ነገር እንጂ የት ነው አድሬሴ መነሻዬ ምንድን ነው? ለምንድን ነው በዚህ ዓለም የምኖረው? የት ነው የሚሄደው? ማን ነው የሚወስደኝ? ለምንድን ነው የሚወስደኝ የሚል ጥያቄ ግን ጠይቀን አናውቅም። ለምን? መልሳችን የእግዚአብሔር መኖር ሀልዎተ እግዚአብሔር ስለሆነ ማለት ነው። እግዚአብሔር
መጀመሪያ መጨረሻ የሌለው ሁሉን የፈጠረ ያደረገ የሚያጸና የሚያሳልፍ የሚያኖር ያለፈውን ያሳለፈ ያለውን የሚያኖር የሚመጣውን የሚያመጣ ስልጣን ያለው ጥበብ ያለው ሁሉን የሚያደርግ ያደረገ ነው። አለቀ በእግዚአብሔር። ስለዚህ ሀልዎት እግዚአብሔርን ለማያምኑት የምናሳምንበት ለሚያምኑት ደግሞ የምናስተምርባቸው ብዙ አይነት ማስረጃዎች አሉ።